ሁሳችን ሰላም ነው። ሰላም እንዴት ነው? እንዴት ነህ? አለን አለን ሁሉ ሰላም አለን አልሐምዱሊላህ። እግዚአብሔር ይመስገን። እሺ እኔ እንኳን ማውራት የምፈልገው ካንተ ጋር ማውራት ፈልጋለሁና በክርስቶስ ባህሪያት ላይ ማውራት ፈልጋለሁ ካንተ ጋር ባህሪያት ላይ። እሺ ኢየሱስ ክርስቶስ ማን ነው በሚለው ላይ ነው። ኢየሱስ ክርስቶስ ባህሪያቱ ላይ ሁለት ማንነት አለው ብዬ አምናለሁ። ባህሪያቱ ላይ ማውራት ፈልጋለሁ። ሁለት ማንነት እንዳለው ኢየሱስ ክርስቶስ ተናግሯል። መጽሐፍ ቅዱስ ላይ ጀምር። ባህሪያት ላይ ማውራት የምፈልገው ስለ እስልምና አላወራ። ባህሪያት ላይ ግን ማውራት ፈልጋለሁ። ኢየሱስ ባህሪያት ላይ እያልኩ አትሰማም እንዴ? ኢየሱስ ክርስቶስ ሁለት ማንነት አለኝ ብሎ ተናግሯል ወይ? ባህሪያቱ ላይ ነው እያልኩ ያለሁት። አስተምሮ እኛ ሆነ እኮ ችግር የለውም። ኢየሱስ ክርስቶስ እኔ ሁለት ማንነት አለኝ ብሏል ወይ? ትምህርት ነው። መጽሐፍ ቅዱስ ላይ እንደዛ ማለት አይጠበቅበትም። ትምህርት ነው። ስለዚህ አላለም አይደል? ኢየሱስ ክርስቶስ እንደዛ ባትሆን መልካም ነው። ትምህርት ነው እያልኩ ነው ያለው። ኢየሱስ ክርስቶስ እኔ ሁለት ባህሪ ያለኝ ብሏል ወይ? እሺ ኢሳ እኔ ያለ መልእክተኛ ነኝ ያለበት ቦታ ከቁርአን ያሳየኝ። እንደዛ ካልክ በጣም ጥሩ። ልብ ብላችሁ እኔ የአላህ መልእክተኛ ነኝ ያለበት ከቁርአን ራሱ የተናገረበት ከቁርአን ስጠኝ። አብሽር ላሳይ፣ ወላሂ ላሳይ። መልካም ራሱ ነው ያልኩ። አዎ ራሱ ኢሳ ተናግሯል ማለት ነው። ቁርአን ላይ ተናግሯል። ማሳየህ ነው ማስረጃ። ይገርማል። ኦኬ እሺ ጋር አዳም ነገር ፕሊዝ ይታረጋለት ያ ፕሊዝ የማይሆን ቤት ነው የመጣው። እሺ ቁርአን ይዛል ወይንስ ላውጣልህ? ተሽናለ ሚዩት አታድርጉኝ። ራሴን ሚዩት አደርጋለሁ። እሺ ጋይስ፣ እሺ ቁርአን ይዛል ላውጣልህ ወይንስ አንተ ታነባለህ? ታውጣለህ ልስጥህ። ማውጣት ትችላለህ። መጀመሪያ ግን እሺ አውጣሽ። ቁርአን እንዴት ነው የወረደው ነው? ማን ነው ተናጋሪው ነው? ኢሳ ወይ ጥያቄህን አትቀይር። ምንድን ነው ያለው? በቁርአን ላይ አለ ኢሳ እኔ የአላህ መልእክተኛ ነኝ ያለበት ቦታ አለ ወይ ነው ያልኩህ አይደለ? ቃል በቃል ኢሳ የኢሳ ንግግር አለ ወይ? አዎ ላሳይህ ነው። እሺ ሱራ ምዕራፍ 61 ቁጥር 6 ላይ አውጣ። አንሎ አይ ቲንክ ገብቶሃል። ጥያቄ ምን እያልኩ እንደሆነ የገባህ ይመስላል። አዎ በቁርአን ላይ ኢሳ እኔ የአላህ መልእክተኛ ነኝ ብሎ የተናገረበት ቃል በቃል አሳየኝ ብለሃል። ላሳየህ። መልካም ምዕራፍ 61 ቁጥር 6 ኦኬ። የመርየም ልጅ ኢሳ የእስራኤል ልጆች እኔ ከተውራት በፊት ያለውን ለማረጋገጥና ከእኔ በኋላ በሚመጣው መልእክተኛ ስሙ አህመድ በሆነው የማበስር ሲሆን ወደ እናንተ የተላኩ ያለ መልእክተኛ ነኝ ባለ ጊዜ አስታውስ ይላል። ምን አለ ኢሳ? ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ አላቸው። ከየት የመጣ ነው ይህ ሀሳብ? እሱ ማለት ከአንተ ጋር ብዙ አርጊው ማድረግ አልፈልግም። ከኢሳ ኦኬ። ይሄ ቁርአኑ በማን ዘመን ነው የመጣው? በማን ላይ ነው የወረደው? አሁን ጥያቄ ወሱ ሁለተኛ ጥያቄ ማለት ነው። yes that's my question ቆይ አንዴ ቆይ ምንድን ነው ያለው? በቁርአን ላይ ኢሳ ቃል በቃል እኔ የአላህ መልእክተኛ ነኝ ያለበትን ቦታ አሳየኝ ብለሃል ወይንስ አላልክም? ብያለሁ። ማይክ የኔ ጥያቄ አድምጠኝ። አዳምጥ ባክህ። በጣም ጥሩ አዳምጥ። ለዚህ ጥያቄ ራሱ ኢሳ የተናገረበትን ያው አገኘ። አሁን ጥያቄውን ሊቀይር ነው። ምን ብሎ ሊቀይር ነው? ቁርአን ከማን ነው መቼ ነው የመጣው ለማን ነው የመጣው ብሎ ሊጠይቀን ነው። ጠይቅ ያላ። የኔ ጥያቄ በመሰረቱ ሁሴ እንደው ያው አንተ ፎርስ አድርገኝ ጠመዘዝከኝ እንጂ የኔ ጥያቄ ኢሳ ቁርአን ላይ ቃል በቃል ያው የቃል በቃል ጥያቄ ስለሆነ ማለት ነው ቃል በቃል ተናግሯል የሚል ጥያቄ ነው። ይሄ ተናጋሪው ሌላ አካል ራሱ አላቸው እያለ ኢሳ እኮ ነው ተናጋሪው። አስታውስ እኮ ነው የሚለው። ማን ነው ተናጋሪው እዚህ ጋር? አዎ ቆይ አንድ አስታውስ የሚለውን ሳይሆን እኔ አላህ መልእክተኛ ነኝ ብሎ የተናገረው ቃል ማን ነው? እኔ አላህ መልእክተኛ ነኝ የሚለው ማን ነው? እዚህ ጋር የኢሳን ሐሳብ ይዞ መጥቶ ነው
ማን ነው እኔ አላህ ነኝ ያለው? አላህ ነው ይሄን ያለው ወይስ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው ወይስ ዒሳ ነው? እኔ አላህ መልእክተኛ ነኝ የሚለው ጅብሪል ማን ነው? ኦኬ መልካም። ይሄ ሐሳቡ እንትን ነው ላይክ ጅብሪል አመጣ ቃሉ ከዛ በኋላ በመሐመድ አፍ የተነገረ ነው። ማን ያመጣው አይደለም ጥያቄ። እኔ አላህ መልእክተኛ ነኝ ብሎ የተናገረው ማን ነው? እሺ የኢሳን መጽሐፍ ስጠኝ። ይሄንን የተናገረበትን የኢሳ መጽሐፍ ጠየቀው። ምንድነው? ከቁርአን አሳየኝ ነበር። አሁን ደግሞ ከቁርአን አልፈልግም ከኢሳ መጽሐፍ ስጠኝ አለ። ኧረ ተው እባክህ ነው ወላሂ ትልቅ ሰው አይደለም ሙስዬ፣ በጣም ትልቅ ሰው ነው። እሱ ኦኬ እኮ ረጋ አዳም። እሺ ምን አለ ቅድም ከቁርአን አሳየኝ አለ። አሁን ደግሞ ከቁርአን አልፈልግም ከኢሳ መጽሐፍ አሳየኝ። እሺ ቀድም የተጠየቀውን ጥያቄ መመለስ ትችላለህ? እግዚአብሔር አጋንንትን ከምን እንደፈጠረ ተናግሯል መጽሐፍ ቅዱስ ላይ? መጽሐፍ ቅዱስ ላይ ያወራል። ለኛ ማወቅ ባለ ያው ይናገራል። ለኛ ማወቅ ባለ እንደፈጠራቸው ለኛ ማወቅ ባለብን መልክ ይነግረናል። መላእክቱን ዕብራውያን 1 ላይ ገባ ስለ ልጁ እያለ ያወራል። ዕብራውያን 1 ጋኔን ከምን እንደተፈጠረ ይናገራል። ጋኔን ማለት መጽሐፍ ቅዱስ በቃ አይደል? ጋኔን የሚባል ፍጡር የለም። ጋኔን አጋንንት አጋንንት በቃ ከመላእክት እንደወደቀ ነው። መላእክት እንደነበረ ሳጥናኤል መላእክት እንደነበረ ከዛ ክብር እንዳጣ ስለመውደቁ ሳይሆን አጋንንት ከምንድን ነው የተፈጠሩት? ከምን ተፈጠሩ? መላእክት ነበር፣ ክብሩ መላእክት ነበር እያልኩ ነው ነበር ሳይሆን ጥያቄ ከምንድን ነው የተፈጠሩት? የስ ፍጥረቱ ከመላእክት ስለሆነ መላእክቱ ደግሞ ከእሳትና ከነፋሳት ይላል። እሺ መጽሐፉ እንደዛ ነው ያስረዳው። ስለዚህ አጋንንት የሚባል ፍጡር የለም፣ መላእክት ናቸው እነዚያ ማለት ነው። በቃ ሲወደቅ ክብሩን ትቷል። የነበረውን ክብር ትቶ ወደቀ። እሺ መላእክትና አጋንንት አንድ ናቸው ማለት ነው እንደ ክርስትና? ያስ ኖ በመጀመሪያ ክብሩ በመጀመሪያ ክብሩ ከመውደቁ በፊት ሕዝቅኤል 12ን ማንበብ ትችላለህ። እሺ መልአክ ነበር አይደለም? የስ በመልአክ ክብር ነበር እያልኩ ነው ያለሁት። በጣም ጥሩ። እሺ ከምንድን ነው የተፈጠሩት እነዚህ? ስለዚህ አጋንንት የሚባል ፍጡር ራሱን የቻለ የለም፣ ክርስትና አያውቅም። እነዚህ አጋንንት አይፈጠርም። ኦኬ መላእክት ነበሩ። የስ በጣም ጥሩ። አያቸው መላእክት የሚባል እንጂ አጋንንት የሚባል ፍጡር የለም። ስለዚህ እነዚህ መላእክቶች ናቸው ወደ አጋንንትነት የተቀየሩት ማለት ነው አይደለ? ሕዝቅኤል 12ን ስታነበው ሙሉን ስታነበው በዛው አድራሻ ሰጥቻለሁ። ሙሉ እንትኑን ስታነበው ክብሩን እንዴት እንደተወ ምንም እንደነበረ እንደሆነ ይነግረዋል። በጣም ክብሩን አጉልቶ ይነግረውና የነበረበትን ክብር ዲያብሎስ ከምንድን ነው የተፈጠረው? እኛ ጋር ይገርማል። እኛ ጋር መላእክትና አጋንንት በጣም የተለያየ ሰማይና ምድር የሆኑ ፍጥሮች ናቸው። ለማንኛውም እነሱ ጋር አንድ ናቸው። መልአክ ነው ወደ ጋኔን ያገኘው እያለን ነው። አጋንንት ከምንድን ነው የተፈጠረው? ማስረጃ ውስጥ ነው። መልካምሽ እኔ አጋንንትን እግዚአብሔር አልፈጠረም። ክብሩን ትቶ ስለወረደ አልፈጠረም። ሲጀምር ማለት እኔ ማመልከው አምላክ መላእክትን ፈጥሯል። ከዛ በኋላ ግን ክብሩን ትቶ በገዛ ፈቃዱ ወርዷል። ስለተመኘ ማለት ነው። የማይሆን ክብር አጋንንቶችን እግዚአብሔር አልፈጠራቸውም ማለት ነው። እግዚአብሔር አጋንንት ብሎ የፈጠረው ፍጥረት የሚያሳይ አንድም ክፍል የለንም መጽሐፍ ቅዱስ ላይ። በጣም መላእክት አድርጎ ግን እንደፈጠረ ስለ መላእክቱ ይላል። መናፍስት አገልጋዮችንም የእሳት ነበልባል የሚያደርግ ይላል። እሺ ኢየሱስ ክርስቶስን ስለ ኢየሱስ ክርስቶስን ነው። እሺ ስለ ኢየሱስ ክርስቶስ እኔ እናንተ እናውራ። በጣም ጥሩ። ኢየሱስ ክርስቶስን ማርያምና ወንድሞቹ ምናምን ምን ብለው ነበር የሚያምኑት? እብድ ነው ብለው ያምኑ ነበር አይደለ? በይቅርታ ጋር መጽሐፍ ነው። ስለ ኢየሱስ ክርስቶስ እናውራ። አሁን እንዲያሉት የሚለውን ተወውና ምርና ምን ብለው ነበር በዘመኑ ያሉት? መጀመሪያ ክፍሉን ጠቅሰን እናውራ እና ጊዜ እብድ ነው ብለው ያምኑ ነበር እንጂ አምላክ ነው ብለው ያምኑ። መልካም እሺ፣ ክፍሉን ጠቀሰውና አይ ነው ቦታውን አውቀዋለሁ። በአውዱ መሰረት እናንብበው። አይሽ በአውዱ መሰረት እናንብበው። ከአንተ ጋር ነው የማወራው። እሺ ኢብራሂም ጋር ደግሞ ኢብራሂም ጋር በቤቱ ገባል። ግን ከአንተ ጋር እኔ ማውራት የምፈልገው
ኢየሱስ ባህሪያት ላይ ባወራ ደስ ይለኛል። ወላሂ እስኪ በደስታ አምላክ አስብዬ እወጣለሁ። የአምላክ ባህሪ ያለው አስብዬ አስወጣለሁ። እሺ እንዳታስወጣኝ ያደራ አንቺ መዘመሪ ኖ እወጣለሁ ነው ለማለት ፈልጌ ነው። ሶሪ እንዳታስወጣኝ ቁጣ ከቤትህማ እንዴት አስወጣሃለሁ ወዳጅ? እንድረግታ ነው ባህሪያቱ ላይ እናውራ ፕሊዝ። አሁን እንደዚህ ከማለት የኢየሱስ ባህሪ ላይ እናውራ። እሺ አዳምጥ። እሺ አንድ ጊዜ إنه مختل ብለው የተናገሩበትን ማርቆስ 3:21 ነው። እሺ አዲሱ መደበኛ አለክ? አዲሱ መደበኛ ትርጓሜ ይለያል እንዴ? ነው ትርጓሜ ሌላ ነገር አመጣ እኮ ይለያል እንዴ? ኖ አዲሱ መደበኛ ስለያዝኩ ነው። አንድ መጽሐፍ ቅዱስ አለ። ኖ ከኦሪጂናሉ ከግሪክ ቋንቋ ሲተረጉሙት ምናልባት የቃላት ስህተት ሊኖር ይችላል። እኔ አዲሱ መደበኛ ይዣለሁ። ግሪኩ ላይ ትክክለኛ ኢብራሂም አንዴ ሚውት አድርግ። ትክክለኛ ትርጓሜ የትኛው ነው? እየነገርኩ ነው። እኔ እጄ ላይ ያለው አሁን አዲሱ መደበኛ ነው እኮ። ትክክለኛ ትርጓሜ የትኛው ነው? እየነገርኩ ነው። ሁሉም ትክክለኛ ነው። በብዛት ትክክለኛ ነው። የቃላት እንትኖች ሊኖሩ ይችላሉ። ትክክለኛ ከሆነ ታዲያ ይኸኛውን ብናነበው ምን ችግር አለ? ኦኬ ጎ ሄድ። እሺ አንተ ትክክለኛ ብለህ የምታምነው የትኛው ነው? ያንተን ነው ወይስ የኛው ነው? ምረጥ፣ ችግር የለም። አዲሱ መደበኛ ይዣለሁ ነው ያልኩህ እኮ። ስለዚህ ሁለቱም አንድ አይነት ነው። ቢለያይም ችግር የለውም፣ ቢጋጭም አይደለ? የቃላት ልዩነት ሊመጣ ይችላል እያልኩ ነው ያለሁት። ሲተረጎም መጽሐፍ ቅዱስ የቃላት ልዩነት አለበት ማለት ነው። ኖ ይኸውልህ አድምጠኝ። እኔ ያዝኩት መጽሐፍ አንተም ከፍተህ የምታሳየን መጽሐፍ ትርጉም ነው። ግሪክ እና ዕብራይስጥ ነው የተጻፈበት መጽሐፍ ቅዱስ። ወደ ሌላ ሀሳብ አንሄድ። እሺ ትክክለኛ መሆኑን የምታውቀው አንደኛውን በምንድን ነው? በግሪከኛው ነው አይደል? ግሪከኛ ስለዚህ እንዴት ነው? አንድ ጊዜ ስልክ ልመልስ። አንድ ጊዜ ጌታ ሰው ዘመናችሁ ይባረክ። እሺ ሌላ ሰው አሌክስ ሰላም ነው? አሌክስ ሰላም ነው? እሱ አለ። እንዴት ነህ? አልሐምዱሊላህ አለን። እንዴት ነህ? ደህና ነህ? አለን አልሐምዱሊላህ። ማሻአላህ ያውሱ። እሺ ላደንቅ ነው የገባው። ሲመጣ ከፍታለሁ። እሺ እሱ መርሐባ አላህ ይጨምር። አሚን። በጣም ነው የምወደው እሱ፣ በጣም ወዳለሁ። አላህ ይወደዳችሁ። ሹክራን። እሺ ሌላ ጥያቄ ያለ ካለ መቀጠልች። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። እኔ 3 ጥያቄ ነው ያለኝ። የመጀመሪያው አምላካችን አላህ በፈጠራቸው ፍጡራኖች ላይ የሚምለው ምሳሌ በየውመል ቂያማ ምናምን በጨረቃ በከዋክብት ይምላልና እሱ ምክንያቱ ምንድነው? እሺ አላህ ሱብሓነሁ ወተዓላ ለምንድን ነው በእነዚህ ነገራቶች የሚምለው? አንደኛ እነዚህን የፈጠራቸው እርሱ መሆኑን ሊገልጽልን ዘንድ ነው። እነዚህ ታላላቅ ፍጥረታቶች ያስገኛቸው እርሱ ነው። ሁለተኛ ከመሐላ በኋላ በጣም አሳሳቢ የሆነ መልእክት ሊያስተላልፍልን ስለፈለገ ነው። አንድ አካል ዝም ብሎ ከሚነግረን ወሬና ምሎ ከሚነግረን የትኛው ነው በጣም ትኩረት የሚሰጠን? ምሎ የሚነግረን አላህ ሱብሓነሁ ወተዓላ የሆነ ቦታ ላይ ምሎ ካያችሁ ከዚያ በኋላ በጣም አሳሳቢ የሆነን መልእክት ሊያስተላልፍልን መሆኑን ትረዳላችሁ። ለዚህ ነው ብለው ዑለሞች ተናግረዋል። መርሃባ። ሌላኛው ደግሞ ኡሉል አዝም የተባሉ ነብያቶች ማለት ነው። ኡሉል አዝም መባላቸው ሁላቸውንም ተመሳሳይ ባህሪ ያመለክታል ማለት በኡሉል አዝም በሚለው። ኡሉል አዝም ማለት የቁርጠኝነት ባለቤት ማለት ነው። ያ ማለት ባስተምሮ ጊዜያቸው ትዕግስት ጥግ ላይ የደረሱ ታግሰው በህዝቦቻቸው ተፈትነው በጣም ታግሰው የነበሩ ታላላቅ ነብያት ናቸው።
ሁሉንም ያጠቃልላል። በእርግጥ ይህ ለየት ተደርጎ የሚሰጠው ለአርዕስቶቹ ነው። ኡሉል ዐዝም ተብለው የተገለጹት እነርሱ ናቸው። ሌሎች ነቢያቶች አልታገሱም ማለት አይደለም። በደረጃ መበላለጣቸው ሊታወቅ ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም፣ ሁለተኛ ኢብራሂም ዐለይሂ ሰላም፣ ሶስተኛ ሙሳ፣ ከዚያ በኋላ ኑህ እና ዒሳ ዐለይሂ ሰላም እነዚህ ናቸው። አላህ ሱብሓነሁ ወተዓላ እነዚህን በሱረቱል አሕዛብ ላይ እና በሱረት ሹራ ላይ በአንድ ገልጿቸዋል። ከነዚህም ከባድ የሆነ ታላላቅ ቃል ኪዳን ይዣለሁኝ ያለ ይናገራል። የቁል አላህ ሱብሓነሁ ወተዓላ ወኢዝ አኸዝና ሚነ ነቢይነ ሚሳቀሁም ወሚንከ ወሚን ኑሕን ወኢብራሂመ ወሙሳ ወዒሳ ብን መርየም ወአኸዝና ሚንሁም ሚሳቀን ገሊዛ ይላል። አላህ ሱብሓነሁ ወተዓላ ብናላ ከነቢያቶች ሁሉ ቃል ኪዳንን በያዝኩኝ ጊዜ አለ። በተለይ ደግሞ ሙሐመድ ከአንተና ከአብርሃም ከሙሴና ከመሲሁ ከኖህ ከእናንተ በተለይ ከባድ የሆነን ቃል ኪዳን ይዣለሁኝ እያለ ይናገራል። በሌላ ቦታ ላይ አላህ ስብሐነሁ ወተዓላ በሱራ ሹራ ላይ እነዚህን ነቢያት በአንድ ሲጠቅሳቸው ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት ዛሬ ለእናንተ ደነገግኩላችሁ፣ ከዚህ በፊት ደግሞ ኖህን፣ አብርሃምን፣ ሙሴ፣ መሲሁን ወይም ክርስቶስን አዝዤባቸው የነበረውን ሃይማኖት ያንኑ ኢስላምን ራሱ አዘዝኳችሁ እያለ ይናገራል። እሺ ይህ ነው። እሺ ቴንኪው እስዬ ስለጠበቀኝ ማለት ነው። እሺ ማርቆስ ወንጌል ምዕራፍ 3 ላይ ያለውን ሐሳብ ነው ያነሳውና ከፍቼዋለሁ። ምን ይላል? ላምበብ ከቁጥር ስንት ጀምሮ ያለውን ነው? የትኛውን ማውራት ይፈልጋል? የትኛውን እናንብብ? ትክክለኛ ትርጓሜ የትኛው ነው? ይሄው እኔ መክፈት ይችላል እኮ። የትኛውን ትርጓሜ ትክክለኛ? በርካታ ትርጓሜ አለ ወዳጄ እኮ። ትክክለኛ የትኛው ነው? ይሄው ጄሌን የመጽሐፍ ቅዱስ አለ። አዲሱ መደበኛ ካላችሁ ትችላላችሁ። ቪዲዮ ለከፈተና ላሳይ። ያለው ስለሌላኛው ያኛው ትክክል ነው ወይስ ተስተካክሏል? ቪዲዮ ከፍቼ ላሳይ። ምናልባት ኢብራሂም አለው እኔ ያስኩት መጽሐፍ አለ። እንዴት ነው ትክክለኛውን የትኛው በምንድን ነው የምናውቀው? ለምንድን ነው እንዲህ ነገሮች የምትለጥጠው? እኔ ገጄ ላይ ያለው ስራ ቦታ ነኝ ያለው እኔ ምሳሌ ልስጥሽ። ለምሳሌ ልስጥሽ በእኛ ማለት ነው። እኔ አሁን አማርኛ ትርጉም መጣልኝ አይደለ? የቁርአን የአማርኛ ትርጉም ሊመጣልኝ የተለያየ ሆኖ ባገኝ ወዴት እመለሳለሁኝ? ወደ መሰረቱ እመለሳለሁ። የወረደበት የራሱን ቋንቋ ወደ አረበኛ ይመለስና የትኛው ነው ትክክለኛ የሚለውን በዛ ማወቅ እችላለሁ። አንተ የተለያየ ትርጉም ቢሰጥህ የትኛው ትክክል መሆኑን የምታረጋግጠው በምንድን ነው? የተጻፈበት ቋንቋ አልኩህ እኮ ግሪከኛ ነው እንዳትል፣ ግሪከኛ አታውቅም። ዕብራይስጥኛ ታውቃለህ? እነዚህ ሁለቱን ቋንቋዎች አንተ ወዳጅ ማወቅ አይጠበቅብኝም። ዘመኑ አሁን ቴክኖሎጂ ነው። ስልካችን ላይ ኦኬ፣ ስልካችን ላይ ትክክል እንደሆነ ማወቅ አትችልም። አታውቃቸውም። ነገሩን እንትን አትበለው። አሁን ያሰብከውን ነገር እናንሳውና ይሄውን የመጽሐፍ ቅዱስ የለበት እጄ ላይ አዲሱ መደበኛ አለ። አየሽ፣ አዲሱ መደበኛ አለ። ከፍቼ ማንበብ እችላለሁ። ምን እያለ ነው መልዕክቱ? ምን ማለት ነው የፈለገው? እዚህ ማርቆስ ላይ የመጣውን ሀሳብ ንገረኝ። እሱን አንብበው መጀመሪያ። ከስንት ጀምሬ ላንብብ? እሺ አብዳል ተብሎ የተገለጸበት ያው እና ዘመዶችም ሰምተው አበደ ብለው ሊይዙት መጡ ይላል። ማን ናቸው እዚህ ጋር ዘመዶቹ? አበደው ከ21 ራይት፣ ከ21 ነው እንትን ያልከው። ሃሎ ዘመዶችም ሰምተው አበደ ብለዋልና ሊይዙት መጡ ይላል። እዚህ አብዷል ብለው ሊይዙት የመጡት ዘመዶቹ የተባሉት እነማን ናቸው? መልስ። እሺ ላንብብልህ። ዘመዶቹ ነው የሚለው። ዘመዶቹ ንባብ አይደለም የፈለግነው፣ ጥያቄው መልስ። ማናቸው ዘመዶች እዛ አብዷል ብለው ሊይዙት ሰብስበው ሊሄዱ የመጡት? በቃ ግልጽ እኮ ነው። ዘመዶቹ ነው የሚለው። እነማን ናቸው ዘመዶቹ የተባሉት? ሌላ ግልጽ ሌላ እንትን የለውም። ዘመዶቹ ሰምተው ነው የሚለው። ማናቸው ዘመዶቹ የተባሉት? እዚህ ጋር ካላወቀው ነው የደወለሰበት። አንተ አታውቀውም? ኢየሱስን ሊይዙ የመጡት ዘመዶቹ እነማን ናቸው? አብዷል ብለው ክፍሉን እናንብበውና ለእንትን ልበል ልሞክር። እንግዲህ አይ እንደዚህ አይነት እንትኖች
እንደሚያውቅ ሰው ነው ያውቀዋል። እሺ ዘመዶች የተገለጹት አብዷል ብለው ሊይዙ የስጋ ዘመዶች ይሆናሉ። የስጋ ዘመዶች እኮ እነማን እንደሆኑ ላሳየህ። የሚገርመው እናትና ወንድሞቹ ናቸው። ማርያም ራሷ ማለት ነው። ወረድ ብላ እናት ዘመድ ትባላለች እንዴ? እናት እኮ እናት ናት። በጣም ጥሩ። ሊይዙት የመጡት ያውና 32 ነው። ቆይ እናት እኮ እናት ናት። ለምንድን ነው የምታውቀው? ያው ሊይዙት የመጡት ነው ማለት 31 ላይ ምን ይላል? እናትና ወንድሞቹ መጡ፣ በውጭም ቆመው ወደ እርሱ ልከው አስጠሩት ይላል። ያው አብዷል ብሎ ሊይዙት የመጡት ዘመዶቹ እነማን ናቸው? የመጡት አንተ እንደምትፈልገው ነው። ይኸውልህ እናት ሲጀምር ዘመድ አትባልም። እናት እናት ናት። ማናቸው የመጡት ወደሱ ሊይዙት? ለአንብብና ላብራራል። አንብብ፣ ችግር የለም። መልካም እሺ፣ እኔ ጋር ያለውን ተከታተል። ከ20 ጀምሮ ላንብብልህ። ከዚያም ኢየሱስ ወደ አንድ ቤት ገባ። እርሱና ደቀ መዛሙርቱ ምግብ መብላት እንኳ እስኪሳናቸው ድረስ ሕዝቡ እንደገና በብዛት ተሰበሰቡ። ሁኔታውን የሰሙ ዘመዶቹ አእምሮን ስቷል በማለት ይዘውት ለመሄድ ወዳለበት መጡ። ሁኔታውን የሰሙ ዘመዶቹ፣ በጣም ብዙ ሰው ስለተሰበሰበ ማለት ነው። ከኢየሩሳሌም የመጡ ጸሐፍትም ቡኤልዘቡል አድሮበታል፣ አጋንንትን የሚያወጣው በአጋንንት አለቃ ነው አሉ። እስቲል የሰዎች ሐሳብ ነው። እርሱም ጠራቸውና በምሳሌ እንዲህ አላቸው፣ ሰይጣንን እንዴት ሊያስወጣ ይችላል? እርስ በርስ የሚከፋፈል መንግስት ሊጸና አይችልም። ቤትም እርስ በርሱ ከተለያየ ሊቆም አይችልም። እንደዚህም ሰይጣን እርስ በርሱ የሚጻረርና የሚከፋፈል ከሆነ ሊቆም አይችልም፣ ያበቃለታል። ከዚህም የተነሳ አንድ ሰው አስቀድሞ ኃይለኛውን ሰው ሳያስር ወደ ኃይለኛው ሰው ቤት ሊገባና ንብረቱን ሊዘርፍ አይችልም። ቤቱን መዝረፍ የሚቻለው ኃይለኛውን ሰው ሲያስር ብቻ ነው። እውነት እላችኋለሁ የሰው ልጆች ኃጢአት የሚሳደቡት ስድብ ሁሉ ይሰረይላቸዋል። ነገር ግን መንፈስ ቅዱስ ላይ ስድብ ቃል የሚናገር ሁሉ የዘላለም ኃጢአት ዕዳ ይሆንበታል እንጂ ለዘላለም አይሰረይለትም። ይህንንም ያለው እርኩስ መንፈስ አለበት ስላሉት ነበረ። የኢየሱስ እናትና ወንድሞች መምጣት ነው። አሁን ደግሞ ከዚህ በኋላ ከ31 መምጣት ከላይ ያለው ሌላ ሐሳብ። እሺ ዘመዶቹ የተባሉት እሺ ጥሩ አዳምጡ። ኢየሱስ ክርስቶስን ሊይዙትና ሊወስዱት የመጡት ዘመዶቹ እዚህ ካለው ከሁሉም ካነበብከው የትኛው ነው? የክርስቶስን ዘመዶች ንገረን። ያው እናቱ ቀርባለች፣ መልካም መጥተዋል፣ ሌላ ሰዎችም ተጠቅሰዋል። አንድ የትኞቹ ናቸው የኢየሱስ ክርስቶስ ዘመዶች? እሺ መልካም። በመሰረቱ እናትና ወንድሞች መጽሐፍ ቅዱስ ካለ ዘመዶች አይደሉም። እዚህ ጋር እንደ አውድ እናትና ወንድም ዘመድ አይደለም። አልጠየቅኩም። እሱ ሊይዙት የመጡት ዘመዶቹ ማን ናቸው? በአውድ መሰረት አውድ በቃ ዘመዶቹ ብሏል። ይኸውልህ እሺ መልካም ዘመዶቹ ብሏል መጽሐፍ ቅዱስ። ምናልባት ከዮሴፍ ወገን ሊሆኑ ይችላሉ። ምናልባትም ከማርያም ወገን ያሉ የቅርብ ሰዎች ማን ናቸው? እዚህ ጋር ከተጠቀሱት ከአውድ ላይ ኢየሱስን ሊይዙ የመጡት አልተናገረም። መጽሐፉ እስካሁን ባነበብኩት ክፍል ላይ ዘመዶቹ ከሌ ብሎ አልተናገረም። ነገር ግን ሊይዙት መጡ ይለናል። ያውና የመጡት ከነዚህ ውስጥ ማን መጣ የሚለውን ወደ እርሱ ገልጾልናል። እነዚህ ከላይ የተጠቀሱት እነዚህ ፈሪሳውያን ምናምን ናቸው ዘመዶቹ ወይንስ የራሱ ወንድሞቹና እናቱ ናቸው? ደግሜ እየነገርኩ ነው። ሁሱ እናትና ወንድም ዘመድ አይባልም። ማን ነው እንደሱ ያለ? ወንድሜ ነው የምትለው አንተ። አሁን ወንድሜ እናትና ወንድም ዘመድ አይባልም ያለህ ማን ነው? አይባልም፣ ወንድም ነው የምትለው። አውጣ ማስረጃ ሰኝ። ይሄው እናንተ አማርኛ እኮ ነው የምናወራው። ወንድም ቢመጣ አንዴ ፍታለ አንዴ ዋከ ከራሳ ተፈላሰፈ። ወንድምና ማን ነው እናት ዘመድ አይባልም ያለህ ማን ነው? ሁሴ
አንተ ወንድምህን ዘመድ ነው የምትለው? ማስረጃ መጽሐፍ ቅዱስ ላይ ወንድምና እናት ዘመድ አይባልም የተባለው ማለት ነው። እየጠየቅኩ ነው። ወንድምህን ዘመድ ነው የምትለው ነው ወይስ ወንድሜ ነው የምትለው? ስለኔ አይደለም። እዚህ ቦታ ላይ ይሄው በቃ አንድ ያዳምጠን። መልካም ቅድም ምን አለን? ይሄ ሰውዬ አውዱን አንብቤ ላስረዳ እዛ ውስጥ ይኖራሉ አለ። ምናልባት እያለ ቅድም ሲፈታ ነበር። በግምት ነው በነገራችን ላይ እየፈታ ያለው። እሺ ከአውዱ ላይ ተጠቀሱ ወደሱ የመጡት አካሎች እነማን ናቸው የሚለውን ስናይ ጊዜ መጨረሻ ላይ ማን እንደመጣ ሊይዙት ኢየሱስ ክርስቶስን ሊወስዱ የመጡት ማን ናቸው የሚሆኑት? እዚያ ቦታ ላይ ሊወስዱት የመጡት ማን ናቸው? እነ ማርያም እብድ ነው ብለው ሊወስዱት መጡ ይለናል አይደለ? እነዚህ ሊወስዱት የመጡት አካሎች ማን ነው ብለን ስናይ ከታች ማርያምና ወንድሞቹ ብሎ ገለጻቸው። ማርያምና ወንድሞቹ ብሎ ገለጻቸው። አሁን ሊወስዱት የመጡት ኢየሱስን አብዷል ብለው እነማን ናቸው? ንገረን። መልካምሽ ከ20 እስከ 30 ባለው ውስጥ ዘመዶች ተብለው ተጠቅሷል። እናትና ወንድሙ ግን እንዳልሆኑ ያሳያል። ከዛ በኋላ ግን ሊወስዱት የመጡት እነማን ናቸው? ወደ ቤት ዘመዶቹ እኮ ማን ናቸው የመጡት? ሊወስዱት ዘመዶቹ። ከዛ በኋላ ግን እሱ በደም ታች ላይ ማርያምና ወንድሞቹ ሊወስዱት ይለናል። ሊወስዱት የመጡት እነማን ናቸው? ከዛ በኋላ እሺ ልቀጥል ላንብበው። ሊወስዱት የመጡት እነማን ናቸው? መለሰ። ይኸውልህ ደግሜ ላንብብልሽ። ከዛ በኋላ ሊወስዱት የመጡት እነማን ናቸው? ዘመዶቹ ይላል። ከዛ በኋላ ግን እናትና ወንድሞቹ መጡ። ከዛ በኋላ ሚሌቱ ጋር ይኸው ይዣለሁ 31 ላይ እኮ ነኝ። እሺ አንብበው። የሚለውን አንብብልኝ። ከዚህ በኋላ ሌላ ጉዳይ እንደሆነ ሊያስመስል ከዚያ በኋላ ይኸው ይያለን። እስኪ አሁን ይኸውልህ እስከ 30 ባለው ውስጥ ዘመዶቹ ተብሎ ድፍን ሀሳብ ነው ያለው። ከዛ በኋላ ግን 31 ላይ ከዚህ በኋላ ይላል። ከዚህ በኋላ እዚህ ጋር አይልም። አውጣ አንተን አውጣ ምን እንደምታሳየን። ከዚህ በኋላ ምን ይላል? ኦኬ በመለይ ላስደግፈው። በደስታ ነው የምከፍትልህ። ተመልከቱ። ወላሂ ትርጉም ራስ ይላል። በትልቁ አድርገኝ። ታንክ ዩ። ሰላሳ አንደኛው እሺ 31 ላይ ነኝ። እዚህ ድረስ ያለውን አንብቤልሃለሁ። ከዚህ በኋላ ይላል። እዚህ በኋላ ይላል። ቆይ አንዴ 1954 ነው። 1954 ነው። እኔን ነው? አዎ አልያዝኩም። አዲሱ መደበኛ ነው ያዝኩት እያልኩ ነው ካሉት። አውጣው አለ አውጣው። አዲሱ ትርጓሜ 1954 ያውጡልሃል። ማማለህ 1954 ይሄን ሐሳብ ድፍን ነው ሐሳቡ አልኩ። 1954 እናውጣለን። አንድ ያውጡለት 1954 ተመልከቱ። መጽሐፍ ቅዱስ እርስ በራሱ ይጋጫል። ያው እና ይታያል እዚህ ጋር እናትና ወንድሞቹ ይላል። ከዚህ በኋላ የሚለውን አሳየን። እዚህ ጋር እናትና ወንድሞቹ መጡ፣ በውጭም ቆመው ወደ እርሱ ልከው አስጠሩት ይላል። ልቀጥል። የትኛው ነው የትኛው ትክክለኛ 31 ማለት ነው? ትክክለኛ ትርጓሜ የትኛው ነው? የኔን በትልቁ አድርገኝ። ትክክለኛ ትርጓሜ የትኛው ነው? ንገረን። በደንብ የተብራራ መጽሐፍ ይኸው እኔ እጄ ላይ አለ። 54ቱ አዎ ጥሬ ነው እንትኑ። ስለዚህ 54ቱ ተሳስቷል ሲተረጎም አንድ አዳምጠና ነው ተሳስቷል አይደለም። ሁሱ በደንብ አድምጠኝ። ሁለቱም ትክክለኛ መጽሐፍ ነው። የትርጓሜ ግን እሺ ይኸውልህ እኔ አሁን ያዝኩት ይሄንን ነው። ይሄን መጽሐፍ ነው ያዝኩት እጄ ላይ ያለው ማለት ነው። መጽሐፉ ሲተረጎም የቃላት ኢረር ይኖራል። እሺ የማብራራት ኢረሮች ይኖራሉ። እሺ አንዴ አዳምጥ። ይሄ ደግሞ እኔ ተመችቶኛል። ጥሩ የቃላት ኢረር ያደረገው የትኛው 1954 ነው ወይስ ያንተ ነው? መልስልናል። እኔ እንግዲህ ይኸው 1954 ይኸውልህ እንትን ነው ላይክ እንዴት ልበል እንዴት ላስረዳ? ደስ ያለህና ወደ አማርኛ ትርጉም ሲተረጎም አንዳንድ ስህተቶች ዘመኑን ያልዋጀ የአማርኛ እንትኖች የቃላቶች ይኖሩታል። በጣም ጥሩ። ዘመኑን ያልዋጀ የተሳሳተ ትርጓሜ የተረጉሙ ይችላሉ። መሳሳቱንና ለመሳሳቱን አንተ በምንድን ነው ልታውቅ የቻልከው? በእናት ቋንቋ
በጣም ጥሩ የእናት ቋንቋው ነው። አሁን በምን ቋንቋ ነው የተጻፈው አዲስ ኪዳን? በጣም ጥሩ መጣሽ። የእናት ቋንቋ ምንድነው አዲስ ኪዳን? አዲስ ኪዳን ግሪክ አውጣና ግሪከኛውን ይሄን ቃል የትኛው እንደሆነ ትክክለኛ አሁን አሳየን። ግሪከኛውን ኦኬ ግሪከኛ እንግዲህ እኔ ማንበብ አልችልም። እና እንዴት አወቅ? ሊቃውንቶቻችን ሁሱ በደንብ አድምጠኝ። ሊቃውንቶቻችን ዘመኑን የዋጀ ትርጓሜን ተርጉመውልናል። አሁን ተረተና አቋርጥና ክፈተው ግሪከኛ ተረባ እየጠበቅኩ ነው። በዚህ እንስማማለን። ይሄው ኢብራሂም ልታስረዳን ዘንድ በምንድነው የምትረዳው የምታውቀው? ስለህ በግሪከኛው አልከኝ። ምንም ወሬ አታብዛና ግሪከኛውን ክፈት እባክህ። እንጂታችንን አትበል። ኦኬ አንተ ክፈት። አንተ ነው የምትከፍተው። ኢብራሂም ይክፈት። አንተ ነው የምትከፍተው። ኢብራሂም ይክፈት። ራስህ ነው የምትከፍተው። በትና አንብብል ግሪከኛውን ያላ Let me try. Okay. Yeah. Hello. Hello. ከፈት ግሪከኛ እስቲ ለማንኛው yes እንትሩን እንየው አንዳንድ ትርጓሜዎችን እንመልከት። ናና ግሪከኛ ቆና ሰይን ከላን እዛ ጋር አለ ወገናችን ከላይ በኩል አለ እዛ ጣት ጋር ሳላ I know the place. Please አና አቃለሁ ትርጓሜዎቹ በርካታ ይውላል። ምን ይላል? ኒው ኢንተርናሽናል ቨርዥን አለ። አንተ የግና መስሱን የእናት ቋንቋ ግሪከኛ ክፈት እንሄዳለን። ለመጨረሻ እባክህን ቃልህን አታፍርስ። በእናት ቋንቋ ነው ማወቅ የምችለው መረዳት የምችለው ብለህናል። የእናት ቋንቋው እንግሊዘኛ አይደለም ግሪከኛ። ግሪከኛውን ክፈትና ግሪከኛውን ክፈትና ይሄው ግሪክ ነው። እሺ ግሪከኛውን አንብበው እስኪ ምን ይላል? ዘን ካይ ይሄው ካይ 31ኛው ነው ያወጣው። ይሄው 331 ማርክ 31 ካይ የሚለው ምን ያርገው? ይሄ ነው የተባልከው። ሙሉን ክፈተው። ግሪኩን ክፈተው። ይሄው ካይ ብሎ ቁጭ ይላል እንዴ? ወይ ካልቻልም በልና በቃ ባጭሩ ተናገር። እብሪሽ አዲስ ነገር እኮ አይደለም። ግሪክኛ ማወቅ አለማወቅ አዲስ ነገር። አሁን አልችልም በልና መረማ በቃ አልችልም ችግር የለውም። ኖ ይሄው ኦኬ ትችላለህ። እሺ እኔ ከፍትላለሁ። በቃ አንተ ካቃተ እኔ ከፍተዋለሁ። ቆይ አድምጠኛ። ግሪክኛው ይሄው ከፍቼዋለሁ። ካቃተ ይሄው ግሪከኛው ይኸውልህ ዘን ይላል፣ ካይ ይላል፣ ጂሰስ ይላል። ምን አገባኝ አሁን ጂሰስ ምናምን የሚለው አይደለም። ግሪከኛው ካይ የሚለው ምንድነው? ካይ ማለት ዘን ማለት ነው። and even also namely እንትን ይላል strong ጥሬ ትርጉሙ ምንድነው? ካይ ቆይ ምንድነው ጥሬ ትርጉሙ? ኮንጃክሽን ነው። አያያዥ እንትን እኮ ምንድነው ኮንጃክሽን? እሺ ምን አያያዥ አረፍተ ነገር አያያዥ ነው። እሺ ቆይ አሁን ምን ታረጋለህ መሰለህ? ታረጋለህ ይሄንን ትተውና ቀጥታ ግሪኩ ላይ ትገባለህ። ቀጥታ ማለት የግሪክ ቀጥታ ግሪኩ ላይ ትገባለህ። ቀጥታ ይሄ አሁን ያልኩትን አልተቀበልከው?
አዎ አይ መቀበል አለ መቀበል አይደለም። ይሄ አማርኛ በእንግሊዝኛ የተረጎመ ነው። ያው ቅድም አንተ ትርጓሜ ያልከኝ ትርጓሜ እየደወለልህ ነው። ወደ ላይ ውጣ ወደ ላይ ጥቅሱ ላይ ቴክስቱንም እያየው እሺ። አሁን እንግሊዝኛው ወደዛ አድርገው እንግሊዝኛው አንፈልገውም። እንግሊዝኛው እያነበብክ አስረዳ ነው። ምንም እንትን ማድረግ እኮ አይጠበቅብኝም። ይኸው ካይ ማለት አያያዥ አረፍተ ነገር ነው። ለምን ብልከኛን ማውጣት ትችላለህ? ይሄው እኮ አውጣሁት። አንዴ ትልቅ ያድርግልህና ቆይ አባ አረኩ አይደለም ብልከኛ طلع له باللغة اليونانية فقط يلا ይሄው አንብብ لنا ይሄው አንብብ I can't see ግሪክኛ አልችልም። ይኸውልህ ካይ የምትለው ኮንጀክሽን ናት፣ አያያዥ አረፍተ ነገር ናት። ይሄ ምንድን ነው? ይሄ ምን አልከኝ? ይችኛዋ ምንድን ነች? ስትሮንግ ወርድ ላይ እየፈለገው ነው አሁን በቃ እንደዚህ ነው እንትማለው ተናገር እኮ አይደለም አልኳችሁ። አልችልም በለ በቃ አለቀ እኮ ጨረስን። ካልቻል ብለህ እንለፈው በቃ እሱና ወደ ሌላ ነገር ነው እኮ ላንብበው። እኔ መጽሐፌን ላንብበው ይዤ መጣሁት። ኢየሱስ ማንነት ላይ ይወራል። በቃ ይሄንን ተው በቃ አልችልም በልና አለፍ በቃ ግድ የለም። ኖ ግሪክኛ ነውር አይደለም። እኔ ይዤ የመጣሁት መጽሐፍ ቅዱስ አለ አይደል? አዲሱ መደበኛ ግሪክ እኮ ግሪክኛ እኮ ማንበብ አይጠበቅብኝም። ይሄው አየው እንደዛ እኮ ነው። ይሄው ሁሱ እንደዛ እኮ ነው። ይሄው እዚህ ጋር ነው። ይሄው አዲሱ መደበኛ እጄ ላይ አለ። ይሄው አለ እዚህ ጋርም አለ ሌላ ትርጉም። እንግሊዘኛውን አውጣው። እሺ እሱ ለምን እኛ አማርኛ ነው የምንፈልገው? እንግሊዘኛውንም አውጣው። እኛ አማርኛ ነው የምንፈልገው። ከእንግሊዘኛው ነው የተተረጎመው። እንደዛ እኮ ነው። እናት ቋንቋ ነው ሄዳ ያው ኢብሪሽ ማለት መግባባት እንድንችል ማለት ነው። እኔው በቃ እሺ ሊቪት ዲስ ቶፒክ ሊቪት በቃ ማንኛውም ክርስቲያኖች እሺ በቃ እኔ አልችልም፣ ለተመልካች ትጨዋል። እኔ አልችልም። በዚህ ላይ ነገር ክርስቲያኖች ማንደኔት አድርገው እኛ ለምሳሌ እንደው ቁርአን ሲተረጎም ጊዜ ወደ አማርኛ ወይ ወደ እንግሊዘኛ ምናምን ስህተት ተገኘበትን በል ለምሳሌ የተሳሳተ ትርጓሜ ቢተረጎም ትርጉም ላይ ነው እያወራኛለሁ። ትክክለኛ የሆነ ሁለት ትርጉም መጣልኝ አንድ አንቀጽ በቁርአን ላይ الرحمن على العرش استوى የሚል ለምሳሌ እንወስድና ሁለት የተለያየ ትርጉም የያዘ መጣልኝ ትርጓሜ ማለት ነው። ትክክለኛው የትኛው መሆኑን እንዴት ነው ማወቅ የምችለው? ምን አለኝ እሱ ጥሩ መልሶልኛል። እሱ ምንድነው ያለው? ወደ እናት ቋንቋው በመመለስ በዚያ ነው ማወቅ የምንችለው አለ። በጣም ጥሩ። እኔ ትርጓሜ የተሳሳተ ባገኝ በአንድ አንቀጽ ላይ ወደ እናት ቋንቋው ሂጄ አንብቤ ቃል በቃል አነብልሃለሁ የመጣልኝ ቃል ቁርአንን ማለት ነው። አንብቤ ለአረበኛውን ትርጉሙንም እናውቀዋለን። የትኛው ትክክል መሆኑን ማግኘት የምንችል ተወለዶች ነን እኛ ሙስሊሞች። ክርስቲያኖችስ የተለያየ ትርጉም መጣ። ለምሳሌ ይሄ ሰውዬ እንዳሳየው ማለት ነው። በምንድነው ማወቅ የምትችለው አልኩት? ወደ እናት ቋንቋው በመመለስ ትርጓሜ አሁን ትርጉሙ ይለያያል ወይ? አዎ የቃላት ልዩነት አለ አለን። ታዲያ ትክክለኛ መሆኑን እንዴት ነው የምታውቀው? ወደ እናት ቋንቋ መመለስ አለ። የእናት ቋንቋ ማንበብ ትችላላችሁ ወይ? ላ አትችሉም። ትርጉሙንስ ላ አትችሉትም በጭራሽ። ማንበብ ያልቻለ ሰው ቋንቋውን ትርጉሙ እንዴት ነው ሊያውቅ የሚችለው? አይ ተተርጉሞልኛል በእንግሊዝኛ እያለ ነው። ያ ስህተት እንደሆነና ትክክል እንደሆነ ማወቅ እንዴት ትችላለህ? ወደ እናት ቋንቋ መመለስ ብለህናል ቅድም። ጥሩ የእናት ቋንቋውን አንብብልን። ወፍ የለም አያችሁ። ስለዚህ በርዘው ተርጉሞላችሁ እንደሆነ ሌላውን በእነዚህ ነገራቶች ላይ ያላችሁ ሌላውን በርዘው በተሳሳተ ሁኔታ ተርጉሞላችሁ እንደሆነ በምን ማወቅ ትችላላችሁ? የእናት ቋንቋውን ማንበብ አትችሉም፣ መረዳትም አትችሉም። ይሄን ያሳዝናል። ለማንኛውም እሺ እዚህ ጥቅስ ላይ እንመለስና እንዳጠቃላይ አብዳል ብለው ሊይዙት የመጡት ቤተሰቦቹ ናቸው፣ ዘመዶቹ ናቸው አይደለ? ዘመዶቹ ኢየሱስ ክርስቶስን አምላክ ነው ብለው ሳይሆን እብድ ነው ብለው ነበር የሚያምኑት አይደለ? እንደ መጽሐፉ ማለት ነው። ቀጥላ ሄሎ ሄሎ ወለክ ሄሎ ሄሎ ጋ ነው እሱ
ከኋላ የሰው እየረበሸኝ ስለነበረ ነው። ሀሳብን ሰጠህ አይደል? እኔ ሪፍሌክት ላድርግ ሀሳቤ የኢየሱስ ክርስቶስ አምላክ ነው ብለው ነበር የሚያምኑት ማለት ነው። አምላክ ነው ብለውታል ያልከኝ? አንዴ ይቅርታ አድርግልኝ ወገናችን። ማርቆስ ወንጌል ምዕራፍ 3 ቁጥር 21 ላይ ሁሱ ዘመዶቹ ሊይዙት መጡ የሚለውን ተፍሲሮቻቸውን ማየት ካስፈለገ አሁን አንተ ራስህ የከፈትከው ዌብሳይት ውስጥ ዘመዶቹ ሲል የተፈለገበት እናትና ጓደኞቹ ናቸው ተብሎ ተተርጉመዋል። አስፈላጊ ከሆነ አሁን አንተ የከፈትከውን እዛው ከፍቼ ዘመዶቹ ሲል አንደኛዋ እናቱ፣ ሁለተኞቹ ጓደኞቹ ናቸው ተብሎ ቃል በቃል ተጽፈዋል። ማንበብ አለብኝ ላሳያችሁ። አውጣለት ወይ ራስህ ታውጣለህ? ና ትልቁ ላይ እናድርገውና ራስህ ያውጣው። ያላ ያቀደሙ ነው ያንተ የከፈትከውን ራስህ ክፈተው። ያላ ጌታ ሰው በጌታ ዘመን እሱን ከከፈተን መክፈት ይችላል። የዛሬው ቀን ያንተ አይደለም። የጌታ ሰው ተበልተሃል። አዎ ስልኩን አምጣው። መልካም እንትን ልበላችሁ አንድ ጊዜሽ ስልኩን አምጣው። ሳላይ ስልኩን ክፈተው። እኔም እንድናገር ፍቃድ ስጡኛ። ሀሳቤን ሪፍሌክት እንዳደርግ አሁን የከፈትከውን እከፍታለሁ፣ ግን ሀሳቤንም ሪፍሌክት እንዳደርግ እየሰጣችሁ ቶሎ እሱ መጨረስ አለብን። ኖ እኔም አንተ የምትፈልጉትን ነገር ነው የምታነሱት። ዘመዶቹ እናትና ጓደኞቹ ናቸው። ይሄንን ታምናለህ ወይስ ትከፍታለህ? እናየዋለን። ይሄው ይላል። አይዞህ እዚህ ጋር የሚላል ዘመዶቹ ሲል ይሄን እመና። ቅድም ሁሱ ሲነግርህ አይደለም ብለኸዋል። አንተ የከፈትከው ዌብሳይት ውስጥ እና ዘመዶቹ ሲል እናትና ጓደኞቹ ናቸው ተብሎ ተተርጉሟል። አይደለም ዘመዶቹ እዚህ ጋር ነው። ክፈተው። እዚህ ጋር ነው። ክፈተው። እሺ ስልኩን ክፈተው። ከፍቻለሁ እኮ አምጣው። ስልኩን አምጣው። ይኸው መልካም ስልኩን ሳላ ይሄው ስልኩን ወደዚህ አድርገው ፕሊዝ። እዚህ ጋር አድርገው። ስልኩ ወደዚህ አምጣው። ሁለተኛውን ስልኩን አምጣው። የከፈተው አላዘጋችሁኝም? እንደሄንን ክፈተው። ችግር የለውም። እንግሊሹን ነው የምናነበው። ኮሜንተሪ ውስጥ ግባ። ኮሜንተሪ የሚለውን ንካ። ማርቆስ ወንጌል 3:21 ኮሜንተሪ የሚለው ምኑ ጋር ልንካለ? ኮሜንተሪ የሚወጣበት ቦታ ክፈታ። ወረታች መጨረሻ ኮሜንተሪ ይሆናል። ኮሜንተሪ ላይ ወይ አንደኛ ላይ ወደ ላይ ሂድ። ወደ ላይ ይሄው COM ኮሜንተሪ ይሄው COM ይሄ ኮሜንተሪ እሱን አሁን ውረድ። እዚህ ጋር ይሄው እዚሁ ጋር ናና ኤሊኮት ኮሜንተሪ ፎር እንግሊሽ ሪደር ይሄው ማርቆስ ወንጌል ውረዳውን ይሄው ምንድነው የሚለው? there came then his brother and his mother ነው የሚለው። ወንድሞቹና እናቱ መጡ ነው የሚለው። ጥቅሱን 3:21 ላይ አድርገው። 3:21 ላይ 31 ይሄ 35 3:21 ላይ ሀሳብ ነው ያለው። yes ዘመዶቹ ነው የሚለው እኮ እዚህ አይደለም። ይኸውልህ 3:21 ዘመዶቹ ስለተፈለገበት እነማን ነው የሚለው ነው የምናየው። ሁሱ ና አንተም ስማኝ። 3:21 ነው አይደለ? አሁን ዘመድ የሚለው ቃል ነው 3:21 ላይ 3:21 yes ዘመዶች ይላል። ዘመዶቹ ግን ሳላ የሥጋ ዘመዶች መክፈት ያለብህ የ3:21ን ነው የምከፍተው። የ3:21ን ማብራሪያ ነው የምከፍተው፣ የ35ቱን አይደለም። ስልኩ ወደዚህ አምጣው። 3:21 ላይ እንደዚህ ይላል። ከላይ በኩል ጥቅሱን አስተካክል። እሱን እንደዚህ ይላል። 3:21 እንደዚህ ይነበባል። እኔ ጋር ባለው ቅጂ 3:21 ላይ እንደዚህ ይነበባል። ኢየሱስ አብዷል ሲባል በመስማታቸው ዘመዶቹ ሊይዙት ወደ እርሱ መጡ ይላል። ይሄ ጥቅስ ዘመዶቹ የተባሉት በ3:21 መሰረት እነማን ናቸው ብሎ እሱ ጠየቀ አይደለ?
የማርቆስ ወንጌል ምዕራፍ 3 ቁጥር 21 ምንድነው የሚለው? ኢየሱስ አብዷል ሲባል በመስማታቸው ዘመዶቹ ሊይዙት ወደ እርሱ መጡ ይላል። እዚህ ቦታ ላይ ዘመዶቹ የተባሉት እነማንን ነው እያለ ያለው? ይሄ ኮሜንታሩ እዚህ ጋር ያለ ምንድነው የሚለው እዚህ ቦታ? and when his friends ጓደኞቹ or ዘመዶቹ right literally goes from him ከእርሱ ሆነ ማለት ነው። ከዛ from his home ከቤቱ ከቤተሰቡ as mother wait listen as the mother and the brother are mentioned later እናቱና ወንድሞቹ ከዛ በኋላ ተጠቅሰዋል ይላል። ከዛ በኋላ ኦፍኮርስ እዚህ ፍሬንድ ሲል ከቤተሰቡ የሆኑ እዚህ ቦታ ላይ ጓደኞቹ ሲል የተፈለገበት ከቤተሰቡ ነው። ከቤቱ እንደውም ቤቱ የራሱ ከቤተሰቡ yes ከቤተሰብ ማለት እነማን ነው የሚለውን ሲዘረዝር ማዘር ይላል። ሁላችሁም ተመልከቱ። ማዘር and brother እናትና ወንድሞቹ ናቸው ቤተሰቡ ሲል ወይ ጓደኞቹ ወይ ዘመዶቹ ሲል የተፈለገበት አለ። ሊትራሊ ቃል በቃል አለ የተፈለገበት የሱ ከቤተሰቡ የሆኑ እናትና ጓደኞቹ ናቸው ማለት ተፈልጎ ነው ብሎ ያስቀምጣል። መልካም ያለው ተፍሲሩ የራሳቸው ዌብሳይት ላይ ሁሉ የተናገረው ቃል በቃል ተፍሲር ላይ ተቀምጧል። ይሄን ይመስላል። ሁሉ ቀጥል። ከዛ በኋላ ስለመገለጹ ነው የሚናገረው እንጂ ዘመዶቹ እናትና ወንድሞቹ እንዴት ነው ዘመድ ሊሆኑ? ተፍሲሩ የ21 ነው የ35 አይደለም። ቁጥር 21 እዛ ጋር ተጠቅሷል ቢልስ ሳላይ ቁጥር አይደለም ቁጥር 21 ነው። ይሄው የ35 አይደለም። አድምጠኝ እሺ ቆይ አድምጠኝ። ይሄን ልክ ነው አይታችኋል። ሁሉ የተናገረው እዚህ ጋር እሺ ይሄን ይመስላል። እሺ መልካም ተጠቅሷል ሚል እዚህ ጋር 21 ላይ ዘመዶቹ ይላል። ዘመዶቹ ማለት የሥጋ ዘመዶች ማለት ነው። በዙሪያ ያሉ ዘመዶች ናቸው። ከዛ በኋላ ግን እናትና ወንድሙ ደግሞ ሌተር ተጠቅሷል። ይሄው እኔ እኮ አልተጠቀሰም ማለት ነው አይደለም። ኧረ አንተ እንዴት ነው የምትተረጉመው? እንግሊዝ ተጠቅሷል 31 ላይ እንግሊዘኛ ሁላችንም እሱ 35 ነው። ቁጥር አይታይህም? ቁጥር አይታይህም እንዴ? እሺ ቁጥር 35 ነው። 35 ላይም ተጠቅሰዋል። ግን የቁጥር 21 ዘመዶቹ ስለተፈለገበት እናትና የገዛ ወንድሞቹ ጓደኞቹ ናቸው ተብሎ ቃል በቃ ተጠቅሰዋል። ስለዚህ ምንም ላደርጋችሁ ይሄን ይመስላል። እናንተ እንደዚህ ነው ብላችሁ ካመናችሁ እኔ ደግሞ መጽሐፌን የማምነው በሌላ በእናንተ ማይንድ አንድ ቆይ ትልቁ ላይ አርጉኝ እንደውም ቆይ ትልቁ ላይ አርጉኝ ይጨምርልኝ ቃል በቃል እንዳትክድ ትልቁ ላይ አርጉኝና እንመልከት። ሶሪ አንዴ እሺ ጥራት የለውም አይናው እስቲ ቆይ ካምብሪጅ እዛው የከፈትከው ላይ ካምብሪጅ ባይብል ፎር ስኩልስ ኤንድ ኮሌጅስ when his friends ዘመዶቹ ሲል not the apostles ሐዋርያት ማለቱ አይደለም አለ አይደለ? እንግሊሽ ነው ማንንም ይረዳል እዚህ ውስጥ when his friends ዘመዶቹ ሲል ሐዋርያት ማለት እኮ አይደለም አለ ዘመዶቹ መጡ ሲል እሺ but his relatives ግን የቅርብ ዘመዶቹ ማለት ነው including እነዚህን ጨምሮ አለ his brethren የእርሱ ወንድሞችና and his mother ምን ማለት ነው? እንግዲህ የሥጋ ዘመዶች የቅርብ የሥጋ ዘመዶችና ሐዋርያት ማለት እኮ አይደለም ዘመዶቹ ሊይዙት መጡ ሲል ዘመዶቹ መጡ ሲል ሐዋርያት ማለቱ ሳይሆን የሱ የቅርብ ዘመዶችና ወንድሞቹ እናቱን ጨምሮ ማለት ነው አለ። ኢየሱስ አበደ ብሎ የመጡት ዘመዶቹ ናቸው። እነዚያ ዘመዶች ሐዋርያት ሳይሆን እናትና ወንድሞቹ ናቸው ብሎ ነው ያስቀመጠው። ስለዚህ ቃል በቃል ሁሉ የተናገረው ነገር ይሄው ተፍሲል ላይ እናትና ወንድሞች አይደለም ያለው። አሁን እያወራህ ያለው ይኸውልህ የቅርብ ዘመዶችና ይኸውልህ አድምጠኝ የቅርብ ሐዋርያት ማለት አይደለም የቅርብ ዘመዶችና እናትና ወንድሙም እንደተጠቀሱ ነው እየተናገረ ያለው አብሮ ኢንክሉድ እንደሆነ ራይት እዚህ ጋር እናትና ወንድሙ እንዴት ነው የምትረዳው? ቆይ ሳላ እኔ እናቴና ወንድሞቼ ዘመድ አይደለም። እስቲ ተርጉመው እስኪ አንተ ትክዳለህ። ፈጣሪ ሆይ በት የሚል ቃል አይታይም እንዴ? ነገር ግን
አንተ የምርህን ነው? በት የሚል ቃል አይታይም እዚህ ጋር? ፈጣሪ ሆይ when his friends ዘመዶቹ ጓደኞቹ ሲል ኖት አፖስትልስ ሐዋርያቱ አይደለም በት ነገር ግን አለ። እቺን ቃል እንዴት ነው አንተ ምዘላት ነው? በት የሚለውን ቃል በቃ ሳላ አሁን የትም ካምብሪጅ ስኩል ተውት ነው ያመጣው አይደለ? አምናሃል እንደዛ እንደሚል ኢንክሉድ አድርጓል እኮ መጽሐፉ ይናገራል። አምናሃል ግን ዘመዶች አይደሉም እናትና ወንድሞቹ ዘመዶች አይደሉም እያልኩ ነው እየተቃወምኩ ያለሁት። አንተ ነው እያልክ ያለው መጽሐፍ ይሄ መጽሐፍ እንደዛ ነው ያለው ወይስ አይደለም? ማን ነው ይሄ ጸሐፊው? ማን ነው ጸሐፊው? አይደለም የራሱ ስኩል ተውት ነው አይደለም? ታመጣለህ አንዴ ካምብሪጅ ችግር የለውም። ቆይ አንድ ሰው አይደለም ስኮላሮች ናቸው በነገራችን ላይ እንደዛ እንደሚል ግን አምናሃል? ይሄው መጽሐፍ የሚላል እኮ ከዛ በኋላ ዘመዶቹ ሲል እናትና ወንድሞቹ እንደሆነ አምናሃል? እናትና ወንድሞቹም ከዛ በኋላ እንደመጡ ይናገራል። በዚህ መጽሐፍ መሰረት not the apostles but relatives እኔ የሰንበዲ including brother and mother እንደሚል አምናሃል? ይሄን የሰንበዲ ተውት አልቀበልም። በቃ የሰውን ሐሳብ አልቀበልም። መጽሐፉ በአውድ መሰረት ነው ማለት ነው። ኮሜንታሪው እንደዛ እንደሚል አምናሃል ወይ ነው? ቆይ ኮሜንታሪው እንደዛ እንደሚል አምናሃል? አልቀበልም። እንደዛ እንደሚል አምናሃል ወይ? አልቀበለውም አልኩ። ካምብሪጅ ባይብል ኦፍ ይላል ግን አልቀበልም። ይላል ግን አልቀበልም በል። እንደዛ ይላል ወይስ አይልም? ይሄ አድምጠኝሽ። ኖት ዘ አፖስትል ሐዋርያቶች አይደሉም but relatives include relatives ማለት ዘመዶች include his brother and his mother ይላል። አጠቃሎ እናትና ወንድሞቹን አብሮ እንደያዘ ነው የሚናገረው። በዚህ መልኩ አልቀበልም። ስለዚህ እንደዛ ይላል። እናት አበደ ያሉት እናትና ወንድሞቹ ናቸው ተቀበለው ማለት ነው። አበደ ይላል እዚህ ጋር አበደ ብለዋል ይላል አይደለም? ምን መሰለህ አውዱ ኢየሱስ አበደ ብለው ዘመዶቹ መጡ ነው የሚለው አይደል? እንደዛ ነው። በጭራሽ አበደ ብላም ተናገረ። ትልቅ ሰው ነው። ቆይ መጽሐፉን ያለው ምን መሰለህ ዮሐንስ ወንጌል ማርቆስ ወንጌል ምዕራፍ 3 ቁጥር 21 ላይ ልክፈትልህ 21 ምንድነው የሚለው መሰለህ? ይሄው ኢየሱስ አብዷል። ቆይ ይሄው እኔ አላልኩም ጋይስ፣ ይሄ ጠንካራ ቃል አልተናገርኩም። የሚታያችሁ ከሆነ ማርቆስ ላይ 21ኛው ላይ ኢየሱስ አብዷል። ምን ይሄው ኢየሱስ እኔ ላንበብል እንደዚህ ላንበብል ኢየሱስ አብዷል ሲባል ይሄው ኢየሱስ አብዷል ሲባል በመስማታቸው ዘመዶቹ ሊይዙት ወደ እርሱ መጡ። ኤግዛክትሊ አሁን እነዚህ ዘመዶች ለማን ናቸው ብለን ስንጠይቅ አብዷል ብለው የተናገሩት ለማን ናቸው? እነማ ሰዎች ናቸው እኮ እነዛ ሰዎች እነማን ናቸው? ዘመዶቹ ናቸው አብዷል ያሉት። አልተገለጸም። ቦታው ላይ አልተገለጸም። ኤግዛክትሊ በቃ ያልተገለጸው ቦታ we have to jump it። ግን እነማን ናቸው የሚለውን ዘመዶቹ ሊይዙት የመጡት እነማን ናቸው ሲባል ኖት አፖስትልስ ሐዋርያቱ እኮ አይደሉም but his relatives ዘመዶቹ ናቸው። including እነዚህን ያጠቃልላል። his brethren የሱን ወንድሞች ያጠቃልላል and his mother እናቱንም ያጠቃልላል። ሊይዙት የመጡት አበደ ተብሎ እነዚህ ናቸው። ባጭሩ ይሄን ይመስላል። ኢብሮ ቀጥል። ሳላ ልጠይቅ ነው እዚህ ጋር ሊይዙት ታዲያ ለምን ይመጣሉ? አብዷል ብለው ካላሰቡ ለምን መያዝ ያስፈልገዋል? ያላበደ ሰው ካላመኑ ለምን ይመጣሉ? እኔ እንደዛ ነው የማስበው። ያ ምናምን ሙጀስም ስለሚለው የሚያደርጉትን እያየው ዝም ብል ከኔ ላይ ሐራም ይሆንብኛል። የሚያደርጉትን ሐራም ነው። እሺ አካላዊ ጉዳት የማያደርሱብሽ እስከሆነ ድረስ አይ ይሰድቡኛል፣ ይተቹኛል ምናምን ብሎ ዳዕዋን ማቋረጥ ተገቢ አይደለም። አንቺን እንገድልሻለን ብሎ የተነሱ ከሆነ የዛኔ በራስሽ ላይ አደጋ የሚያመጣን ነገርን ሰብሮ ታደርጊያለሽ። በሌላ መንገድ በተቻለሽ አቅም ሰዎችን ከአንድ በአንድ በተናጥል ሊሆን ይችላል ዳዕዋ ቀስ እያደረግሽ እንትን ማለት ትችላለሽ። ያ ነው። እሺ ኢየሱስ ሰላም፣ እንዴት ነህ? ኢየሱስ አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሙስሊም ነኝ። ወአለይኩም ሰላም። ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው?
እኔ የምሰራበት ቤት ላይ የአእምሮን የሚያመው ሰውዬው አለ እና ማለት ላይ ነው የሚጸዳዳው ምናምን ያን ነገር እንትን እንዳይል ምግብ ምናምን ይከለክሉታል ልጆቹ ማለት ነው። ቤት ላይ ምግብ አይሰጡትም እና ማለት ያው እኔም መስጠት አልችልም ምናምን በዚህ ነገር እኔ ማለት እነሱ መከልከላቸውስ እኔስ በዚህ ነገር ተጠያቂ ሊሆን ይችላል? እሺ እና ምግብ አይሰጡትም እኔም አልሰጠውም አልሽ። አልሞተም ሰውየው ወይስ ዝም ብሎ በመንፈስ እየኖረ ነው? ማለት እንደዚህ ወተትና ተምር ነው የሚሰጡት። ለምንድን ነው እሱን የሚሰጡት? ሌላ ምግብ ከተሰጠ ይጎዳዋል ብለው ከዶክተር ተነግሯቸው ነው ወይንስ ምንድን ነው ምክንያታቸው? እናትየው እንዲሰጡት እንትን ትላቸዋለች። ስራውን እያየሁ ግበውን በራስ እያየሁ ነው። ድምፅሽን ከፍ አድርጊያለሁ። አርነት የሚረብሽ ሰው ካለ ምናሽ እናትየው እንዲሰጡት እንትን ትላለች። ትልቅ ሰው ናቸው ያኔ በቃ ልጆቹ ደግሞ እሺ ስለማይሏት ታወራለች። እናትየው ላይ ስለሚሸና ነው ለዛ ነው እንደዚህ የሚያደርጉት ምናምን ትላለች። እሺ ይህ ከጤና አንጻር አስበው ነው እነዚህ ልጆች ወይንም ዶክተር ነግሯቸው ነው እንደዚህ አይነት ምግብ መግቡት ብለው ለይተው ነግሯቸው ወይንስ እንዳይበላሱን ለመጉዳት አስበው ነው? እናትየው ያለችው በቃ እንትን ስለሚል ነው መቆጣጠር ስለማይችል ነው እንደዚህ የሚያደርጉት ብላ ታወራለች። እሺ የትኛውን ይዤ ልመልስልሽ? ስለ ሰውየው የእናትየው ማለት እኔ ተጠያቂ ልሆን እችላለሁ በዚህ ነገር? ይሄን ምግብ ለይተው ወይ እንዲህ አይነት ምግብ ስጪ ብለው አዘውሽ ከሆነ ከጤና አንጻር ይሄ ነው ለሱ የሚጠቅመው አሁን ላይ ራሱ መቆጣጠር ስለማይችል ተብሎ ተነግረው ከሆነ የዛኔ በታዘዝሽው መሰረት አድርጊላቸው። ያኛው ምግብ የከለከሉበት በእርሱ ላይ ጉዳት የሚያመጣበት ከሆነ እንዳትሰጣት ትችያለሽ። አውቀው ሆን ብለው እሱን ለመጉዳት አስበው ከሆነና እሱን የሚጎዳው የሆነ ምግብ ከሆነ ያንን የሚጠቅመው ምግብ እየከለከሉት ከሆነ በቻልሽው አቅም ለሰውየው የሚጠቅመውን አንቺ የዛኔ ያዘጋጅለት። ኢንሻአላህ። ሌላ ሁለተኛ ጥያቄ እዚህ እጃዛ ቤት ምናምን ከሴቶች ጋር አብረን ስንኖር የሆነ ፕሮግራም ምናምን ሊኖር ይችላል ወይ ሰርግ ወይ የሆነ መልስ ብቻ እንደዚህ አይነት ፕሮግራሞች ይኖራሉ። እዛ ፕሮግራም ላይ ወንድም ሴትም ይኖራል እና ጭፈራ ምናምን አለ ምናምንና እዛ ላይ የሆኑ ንቃብስቶች ያኔ ሙስሊሞችም አንድ ላይ ነው የሚሆኑት። እዛ ጋር የሚጨፍሩትን ንቃብስቶች ቁጭ ብለው ቪዲዮ እየቀረጹ ምናምን ከነሱ ጋር አብረው ነው የሚሆኑት። ያኔ ይሄ ነገር ለምን መገኘት የለባችሁም አይፈቀድም ምናምን ብለን ስናወራ አይቀበሉንም። እኛ እኮ አልጨፈርንም ቁጭ ብለን አየን እንጂ ምናምን ይላሉ። ግን ደግሞ እዛ ጋር ቁጭ ብለው ቪዲዮ ያነሳሉ ምናምን ያኔ አብረው ነው ያሉት። ይሄ ነገር እንዴት ነው? እሺ ሙስሊም ወንጀል ከሚሰራበት ቦታ ከተቀመጠ ለአንድ ምክንያት ብቻ ነው። እሱም ምንድን ነው? እነዚህን ወንጀል የሚሰሩ ሰዎች ሊገስጻቸውና ሊመክራቸው ብቻና ብቻ ነው። ከዚያ ውጭ ግን እነዚያ ሰዎች ጋር በምንም ምክንያት ሊቀመጥ አይችልም። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ረአ ሚንኩም ሙንከረን ፈልዩገይርሁ ቢየዲህ ፈኢን ለም የስተጢዕ ፈቢሊሳኒህ ፈኢን ለም የስተጢዕ ፈቢቀልቢህ ወዛሊከ አድዐፉ ልኢማን قال الإمام النووي رحمه الله تعالى قوله عليه الصلاة والسلام من لم يستطع فليكره بقلبه أي ليتجنب المكان الذي فيه يعني منكر. إمام نبينا صلى الله عليه وسلم حديث لا يمنعلو كأن أنت مدفون نجر في السراء يعيسو من يدرقالو كتالا بجي استبابلالو ይህን ማድረግ የሚችለው የሀገር መሪ ወይንም ደግሞ እናትና አባት ናቸው። የሀገር መሪ በሀገሪቱ ላይ መጥፎ ነገር ሲሰራ ካየ ሄዶ በኃይል ያንን መዝጋትና ማስወገድ ይችላል። ሁለተኛ ደግሞ እናትና አባቶች በልጆቻቸው ላይ ስልጣን አላቸው። ልጆቻቸው መጥፎ ነገር ሲሰሩ ካዩ በእጃቸው አምጣ እያለች እናት ምንጥቅ ታደርጋለች። አባትህ አምጣ ብሎ ይገርፋል። ይሄንስ እናንተ ማድረግ ትችላላችሁ በጓደኞቻችሁ ላይ እዛ በጉልበት ሄደሽ እንትን አታያቸው። ታዲያ ወደ ምን እናድርግ ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ቀጣዩን መፍትሄ ያስቀመጡ
መጥፎን ነገር አይታችሁ በእጃችሁ ማስወገድ ካልቻላችሁ በአንደበታችሁ አስወግዱ አሉ። ምን ማለት ነው? በአንደበት ማስወገድ ማለት ነው ያንን መጥፎ ነገር መጥፎነቱን ኃጢአትነቱን መግለጽና ለሰዎች ከዚያ ነገር እንዲጠነቀቁ እንዲቆጠቡ ማስተማር ማለት ነው። ይህን ማድረግ ነው። ይህን ያልቻለ ሰው ፈኢን ለም የስተጢዕ ፈቢቀልቢሂ አሉ። ይህን በአንደበቱ ማስተባበል ያልቻለ ሰው በልብ ይጥላሉ። በልብ መጥላት ማለትን ማለት ነው ከዚያ ነገር ከዚያ አካባቢ ይሄድ ማለት ነው አሉ። አሁን ነው ሲናገሩ የተጀነበል መካነል ሙንከር ያንን የመጥፎ ነገር የሚሰራበትን ቦታ ይራቅ ማለት ነው። በልቡ የጠላ ሰው እዚያ ቦታ ላይ በፍጹም አይገኝም። ቦታች አላረ አላህ ሲታመጽ እንዴት ነው ሰውየው ደስተኛ ሆኖ ቁጭ ብሎ የሚያየው? ላ በፍጹም ይሄን አያደርግም። ሙስሊም እዚያ ቦታ ላይ ይሄዳል እና እነዚህ ሰዎች እዚያ ቁጭ ብለው የሚቀርጹ ወንጀለኛ ናቸው። አመሰግናለሁ። ሶስተኛ ጥያቄ ማለት ሲወራ ምናምን ስለሰማሁኝ ነው። ወንድ ልጅ ፀጉሩን እኩል አድርጎ አለመቆረጥ ይችላል? መሰለን ልክ እንዳንተ قال النبي صلى الله قال النبي صلى الله عليه وسلم ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ በዚህ ጉዳይ ላይ ወይንም አንድ ሱሐባ ሲገልጽ ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ዐኒል ቀዝዕ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከቀዝዕ ከልክለዋል። ማ ሁወል ቀዝዕ? ቀዝዕ ማለት ምን ማለት ነው? በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ገልጸውታል። ሐልቁ الشعر بعضه وترك بعضه የፀጉርን ከፊሉን ላጭቶ ከፊሉን መተው። ከላይም ሊሆን ይችላል ከጎንም ሊሆን ይችላል ከየትኛውም ቦታ ይሁን ምልጥ አድርጎ ግማሹን መተው። ልብ በሉ ምልጥ አድርጎ ላጭቶ ግማሹን መተው هذا يعني مكروه ይሄ ነገር የተጠላ ነው መክሩህ ነው كما قال الإمام النووي رحمه الله تعالى وغيره من أهل العلم። እሺ አመሰግናለሁ። ማለት ሰላንተ ሲወራ ስለሰማሁኝ ነው ይሄን ጥያቄ የጠየቁት። አመሰግናለሁ። ጀዛኩሙላህ ኸይር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው አለው። አይ እሺ አንድ ጥያቄ ደግሞ ዛሬ ልጨምር። እሺ ከጅኖች ጋር በተያያዘ ማለት ነው። ለክርስቲያኑን ቤተሰቦች ወይም ከሳወራቸው እነሱ ያው በተለምዶ እንደ ኢትዮጵያ ከቋንቋ ተወራራሽነት ምን ጋር ይሆን አላውቅም፣ ጅን ሲባል የሆነ ባዲ ስፒሪት እንደ ሰይጣን እንደ መጥፎ ስፒሪት ብቻ ነው የሚያውቁት። ማለትም ከኛ አንፃር ከሙስሊሞች አንፃር አይረዱትም እና እነሱን እንዴት ስለ ጅኖች በቀላል ማስረዳት እችላለሁ? ይሄን መጀመሪያ እሺ ጅን ማለትና ሰይጣን አንድ ናቸው ወይ? በፍጹም አንድ አይደሉም። የሰማይና የምድር ያክል ይራራቃሉ። በመጀመሪያ ሶስት ፍጥሮች ናቸው ያሉት። መላእክት አለ፣ ጅን አለ፣ ሰዎች አሉ። አላህ Subhanahu Wa Ta'ala መላእክቶችን፣ ጅኖችን፣ ሰዎችን ሲፈጥራቸው ጊዜ ከተለያየ ነገር ነው የፈጠራቸው። መላእክቶች ከብርሃን ነው የተፈጠሩት፣ ጅኖች ከእሳት ነው የተፈጠሩት፣ ሰው ደግሞ ከአፈር ነው የተፈጠረው። ያቺ በአፈጣጠር እንለያያለን። ለዚህ ማስረጃ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? خلق الله الملائكة من نور وخلق الجن من مارج من نار وخلق آدم مما وصف لكم أي من التراب። ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ መላእክቶችን ከብርሃን ፈጠራቸው፣ ልክ እንዲሁ ደግሞ ጅኖችን ከእሳት ፈጠራቸው፣ ሰዎችን ደግሞ ከአፈር ፈጠራቸው አሉ። አደምን ለማለት ነው። ሰዎች መነሻና መጀመሪያ እሱ ስለሆነ አሁን ይሄ ከአፈጣጠር እንደምንለያይ ከታየ በባህሪ ደግሞ መላእክቶችና እኛ እንለያያለን። ወታቸዋል መላእክቶች ምንድናቸው ባህሪያቸው ከተባለ አመጽን የማያደርጉ ትዕዛዝን ብቻ የሚፈጽሙ ናቸው። አለቀ። መልአክ የፈለገ ቢሆን ኃጢአትን አያደርግም። መልአክ ለአላህ Subhanahu Wa Ta'ala ታዛዥ ብቻ ናቸው። ለዚህ ማስረጃ አላህ Subhanahu Wa Ta'ala ሲናገር لا يعصون الله ما أمرهم ይላል ويفعلون ما يؤمرون። አላህ ያዘዛቸውን ነገር በፍጹም አያመጹትም፣ አድርጎ የተባለውን ደግሞ ያደርጋሉ አለ። በሌላ ቦታ ላይ በሱረት النحل ላይ አላህ Subhanahu Wa Ta'ala ስለ መላእክት ሲናገር ምን አለ? والملائكة وهم لا يستكبرون يخافون ربهم من فوقهم ويفعلون ما يؤمرون አለ። መላእክቶችም በእኔ ላይ በፍጹም አይኮሩም አለ። ይልቁንስ እንዳውም ከበላያቸው ያለሁትን እኔን አላህን ይፈሩኛል አለ። ታቻለ ይخافون ويفعلون ما يؤمرون የታዘዙትንም ይፈጽማሉ አለ። በሱረቱ الانبياء ላይ አላህ Subhanahu Wa Ta'ala ስለ መላእክቶች ሲናገር ምን አለ?
يسبحون الليل والنهار لا يفترون አለ ومن عنده لا يستكبرون عن عبادته ولا يستحسرون يسبحون الليل والنهار لا يفترون ከእርሱ ዘንድ ከአላህ ዘንድ ያሉ መላእክቶች ብሎ ይገልጻቸዋል። በሰማይ ነው ያሉት አይደለ? ስለዚህ ምን ብሎ ገለጻቸው? لا يستكبرون عن عبادته እርሱን ከማምለክ ከመገዛት አይኮሩም በፍጹም ولا يستحسرون አይደክማቸውም አይጸየፉም እርሱን ከማምለክ يسبحون الليل والنهار በቀንም በሌትም አላህን ያጠራሉ ይገዛሉ لا يفترون አያርፉም ማለት። ስለዚህ መላእክቶች ባህሪያቸው ምንድነው? ትዕዛዝን ማድረግ አመፅን በፍጹም የማያደርጉ ናቸው። ሰውና ጅኖችስ? ሰውና ጅን ደግሞ ነፃ ምርጫ ፈቃድ የተሰጠናል። ገብታችኋል አይደለ? ነፃ ምርጫ ፈቃድ ተሰጥቶናል። ያን ነፃ ምርጫ ፈቃዳችንን ተጠቅመን መልካምም እናደርጋለን ኃጢአትም እናደርጋለን። አያችሁ? ለዚህም አላህ ሱብሓነሁ ወተዓላ ወአና ሚና አልሙስሊሙን ወሚና አልቃሲጡን ብሎ እንደተናገሩ ገልጿቸዋል። ወአና ሚና አልሷሊሑን ወሚና ዱነ ዛሊክ ከጅኖች መልካሞችም አሉ መጥፎዎችም ልክ እንዲሁ አሉ ብሎ ይገልጻል። ነፃ ምርጫ ፈቃድ የተሰጣቸው ናቸው። ይኸውላችሁ አምላክ ክፉ አድርጎ አንድን አካል አይፈጥርም። ይሄን መሰረት ያዙ። አምላክ ማንንም አካል ክፉ አድርጎ አይፈጥርም። ያን ክፋት የሚያመጣው ራሱ የሰው ልጅ ነው፣ ወይንም ደግሞ ራሱ ጋኔን ጅኖች ናቸው። ስለዚህ አላህ ሱብሓነሁ ወተዓላ ጅኖችን መጥፎ አድርጎ ፈጥሯቸዋል ወይ? ላ ሐታ ከጀነት ከሰማይ የተባረረው ሰይጣን መጥፎ ነበር እንደ መጀመሪያ? ላ መጥፎ አልነበረም መጀመሪያ። አላህን ትእዛዝ ባመፀ ጊዜ ነው ከዚያ በኋላ ነው መጥፎ የሆነው እንጂ አላህ ማንንም መጥፎ አድርጎ አይፈጥርም። ይሄ በደል ነው፣ ግፍ ነው መጥፎ አድርጎ ይፈጥረው። ፈጣሪ በፍጹም እንዲህ አላደረገም። ወይ መልካም አድርጎ ፈጥሯል እንደ መላእክቶች፣ ወይንም ደግሞ ነፃ ምርጫ ፈቃድ አድርጎ ፈጥሯል እንደ ሰውና እንደ ጅኖች። ሰውና ጅኖችም ነፃ ምርጫ ፈቃዳቸውን ተጠቅመው የታዘዙም አሉ ያመፁም አሉ። አያችሁ አይደል? ለምን ዓላማ እንደፈጠራቸው አላህ ሱብሓነሁ ወተዓላ ሲገልጽ ምን አለ? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን አለ። ሰውንም ሆነ ጅንንም እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም አለ። አያችሁ? እርሱም በብቸኝነት እንዲገዙ ነው የፈጠራቸው። ከነዚህ ከጅኖች ያመፁት አካል ሰይጣን የሚል ባህሪ በእነርሱ ላይ ይውላል። ሰይጣን ማለት ነው አልኻሪጅ አን ጣዓቲላህ ከአላህ ትእዛዝ ያመፀ ማለት ነው፣ ሌላ አይደለም። ታዲያ አደምና ሐዋን ከጀነት እንዲባረሩ ሰበብ የሆናቸው ማን ይባላል? ስሙ ኢብሊስ ይባላል። ሰይጣን ምኑ ነው? ባህሪው ነው። ወፈሻላረ ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደም ፈሰጀዱ ኢላ ኢብሊስ ካነ ሚነል ጂኒ ፈፈሰቀ ዐን አምሪ ረቢህ ይላል። ኢብሊስ ግን ከጅን ጭፍራ ነበረ ካለ በኋላ አላህ ሱብሓነሁ ወተዓላ ምን አለ? ከእኔ ከጌታው ከአላህም ትእዛዝ አመፀ አለ። የዛኔ ባመፀ ጊዜ ሰይጣን የሚለው ባህሪ በእርሱ ላይ ዋለ። አይ አልኻሪጁ ዐን ጣዓቲላህ ዐዘ ወጀል ከአላህ ትእዛዝ ያመፀ ማለት ነው። ይህ ነው። ስለዚህ ጅን ሁሉ ሰይጣን አይደለም። ታች አይደለ? ከአላህ ትእዛዝ ያመፀ ነው የሰይጣን ተብሎ በእርሱ ላይ ይህ ባህሪ የሚውልበት ማለት ነው። እና ጅኖችን ሰይጣን ናቸው ብሎ ማሰብ ስህተት ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ኢነ ሸይጣነ ለኩም ዐዱወን ፈተኺዙሁ ዐዱወ ይለናል። ሰይጣን ለእናንተ ጠላታችሁ ነው፣ ጠላትም አድርጋችሁ ያዙት ይለናል። ኢነማ የድዑ ሒዝበሁ ሊየኩኑ ሚን አስሓቢ ሰዒር እርሱ ህዝቦችን የሚጠራው የተቀጣጣይዋ የእሳት የጀሃነም እሳት ባለቤት የሆኑ ዘንድ ነው እያለ ይናገራል። እና ይህ ነው። ከጅኖች ያመኑም አሉ የካዱም አሉ። ልክ ከሰው ልጅ ያመነ እንዳለና የካደ እንዳለ ሁሉ ማለት ነው። ነፃ ምርጫ ፈቃድ የተሰጠን አካሎች ነው ያለው። መላእክቶች እስከተባለ መላእክቶች በፍጹም ኃጢአትን አያደርጉ አማኝ ናቸው። ትእዛዝን ብቻ ነው የሚሰሩት፣ ኃጢአትን የማያደርጉ ናቸው። ይህን ይመስላል። እሺ አይ ጥያቄ ፖይንቱ ለነሱ በቀላሉ እንዴት ማስረዳት ይችላሉ? ምናልባት ከባይብል ወይም ፍንጭ ካለ በጠይቅ። ከእስልምና አንጻር አይደለም። አይ እነሱን ማስረዳት ነው በቀላሉ እንዴት ለነሱ ማስረዳት። በመጀመሪያ መጽሐፍ ቅዱስ እግዚአብሔር ጋኔንን ከምን እንደፈጠረው አያውቀው። መጽሐፍ ቅዱስ ከምን እንደተፈጠሩ አይናገርም። ጋኔን ወይንም ጅኖችን የፈጠራቸው አምላክ እግዚአብሔር ነው ለማለት ማስረጃ በፍጹም የለም መጽሐፍ ቅዱስ ላይ። እግዚአብሔር እንደፈጠራቸው የሚያሳይ ማስረጃ አለ? ወፍ የለም፣ በፍጹም የለም። ከምንድን ነው የተፈጠሩ ጋኔኖች? አይታወቅም። መጽሐፍ ቅዱስ አያውቀውም። ይሄን መልስ የምታገኙት ቁርአን ላይ ብቻ ነው። የትኛውም ቦታ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ ጋኔኖች ከእንዲህ ነገር ነው የተፈጠሩት ብሎ የገለጸ አንዲትም ቦታ ላይ ታቻል። ስለዚህ ስለ ጅን የመናገር ሞራል የለውም መጽሐፍ ቅዱስ። አይደለም ስለ እነርሱ ባህሪ የመናገር ሞራል ጋኔኖችን እግዚአብሔር ነው የፈጠራቸው የሚለው ምንም ማስረጃ እግዚአብሔር እንደፈጠራቸው ከምን እንደፈጠራቸው አያውቅም መጽሐፍ ቅዱስ። አለ የሚል ካለ ማሳየት ይችላል።
የለም። ስለዚህ ስለ እንዲህ አይነት መናገር ሞራል ያለው ኢስላም ብቻ ነው። ከምን እንደተፈጠሩ ያውቃል። ለምን ዓላማ እንደተፈጠሩ ሁሉ ያውቃል። ጋኔን ለምን ዓላማ ተፈጠረ፣ ከምን ተፈጠረ፣ ወፍ የለም መጽሐፍ ቅዱስ ላይ። እሺ አይ እሺ፣ አመሰግናለሁ። ሁለተኛ ደግሞ ማለት ነው እንዲህ በዳዋ ስትደራረግ ከነሱ ጋር ብዙ ጊዜ የክርስቲያኖች አምላክ የእናንተ አምላክ ምናምን ይባላል እና ይሄ ከሽርክ ጋር የሚያገናኘው ነገር አለ ወይ? የእነሱን አምላክ እንደ አምላክነት ኮንፊርም እንደማድረግ ነው ተብሎ አንዳንዶቹ እንትን ይላሉና እስኪ እንዴት ተገልጸ እናንተ አምላክ ብላችሁ የምታስቡት ለማለት እንደሆነ ግልጽ ነው። የክርስቲያኖችም ሆነ የአይሁድም የማንኛውም አምላክ የአንዱ አምላክ ነው። አብርሃም፣ ይስሐቅ፣ ያዕቆብ አምላክ የሆነው እርሱ አንዱ ብቻ ነው አላህ ሱብሓነሁ ወተዓላ እንጂ እነሱ አምላክ ብላችሁ የምታስቡት እናንተ ለማለት እንጂ ሙስሊም ልጆች በውይይት ጊዜ ይህን ቃል የሚናገሩት አይ አምላክ ነው ኢየሱስ እያሏቸው አይደለም። እሺ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ እነሱን እናስቀድም ወይስ ልጠይቅ? ክርስቲያኖች ካላችሁ ተቀደሙ። ጥያቄ አላችሁ?